አይ ቲንክ በዚህ ክፍል ላይ ነበር የተነጋገርነው ይመስለኛል። በዚህ ክፍል ላይ ነበረ ስለ በኩራትና አስራት ነገር ብለን ተነጋግረን ነበር ይመስለኛል። እዚህ ክፍል ላይ ይመስለኛል። ግን በአጠቃላይ ምንድነው እግዚአብሔር የሚያስወርሰን ነገር ሁሉ እኛ የምንጠቀምበት አይደለም። ሁሉም ነገር እግዚአብሔር የሚያስወርሰን በሙሉ እኛ ብቻ የምንጠቀምበት አድርገን ማሰብ የለብንም። እግዚአብሔር ለሱም እናጠፋለታል። አሁን በዚህ ርስት ውስጥ አንዳንዶቹን አሁን ለምሳሌ ኢያሪኮ ጠፋች። በቃ ጠፍታን አንድደው ወርቁን ብሩን ለእግዚአብሔር ሰጥተው እነሱ ምንም ሳይጠቀሙ የወጡበት ርስት ነው ይሄ ርስት። እና ቅድም እንደተባባለው በደንብ ስናየው ይሄ በጥንቃቄ ነው ኢያሱ የተናገረው። መሰረቷን ሲመሰርት የበኩር ልጁ ይጥፋ፣ ቅጥሮቿን ሲያቆም ደግሞ የመጨረሻ ልጁ ይጥፋ። ምንም እንዳትሰራ ነው የፈለገው። የዲፍረንት አይነት ስታይል ምናምን አይደለም። ኤኒ አቴምፕት ገና ሲጀምር ማስጠንቀቂያ ይሰጠዋል። ፐርሱ ካረገ ሌላ ሰው ይደገምበታል። እና ገና ሲጀመር ነው ምን አይነት ትሆናለች ሳይባል እንዲሞት ነው እግዚአብሔር የፈለገው። እና እግዚአብሔር ሁለት ነገር ይመስለኛል። አንዱ ቅድም ቤቲም ያለችው ነው። እግዚአብሔር ማስታወሻ ነው ለነሱ። ይሄ በቃ እግዚአብሔር ብዙ ነገር ነው በዚህ መካከል የሚያስታውሳቸው። በእምነት ማሸነፍ ያስታውሳቸዋል። ኃጢአት ክፉ ነው ያስታውሳቸዋል። ኃጢአት እንደዚህ ነው የሚያጠፋው። የኃጢአት ቅጣት ናት ኢያሪኮ። ኃጢአት እንደዚህ ነው የሚያጠፋው። በእምነት ማሸነፍ ይሄ ነው። አምላካችን እንደዚህ ነው የሚሉትን ሁሉ ነገሮች ከእግዚአብሔር ጋር ለሚቀጥሉት ለሚያደርጉት ጉዞ ሁሉ ትምህርት ሆና የምትቀጥል ነገር ነች። ይሄ አንዱ ነገር ነው። ሁለተኛ እግዚአብሔር ሌላ ነገር ሊያስተምራቸው ፈልጓል። ለእግዚአብሔር መስጠት፣ የሰጣቸውን መስጠት ሙሉ ለሙሉ ነው ለእግዚአብሔር የሰጡት። የሰጣቸውን መስጠት ሊያስተምራቸው ፈልጓል። ምክንያቱም ከእንግዲህ በኋላ በሚኖሩት ኑሮ ሁሉ እግዚአብሔር የሰጣቸውን በመስጠት ነው የሚኖሩት። ስጡኝ የሚላቸው ነገር አለ። ከዚህ በኋላ ሲመጡ በኩር ይጠየቃሉ፣ ሌላም ነገር ይጠየቃሉ፣ የተለያዩ መስዋዕቶች ይጠየቃሉ። ከዚህ በኋላ ያላቸው ህይወት ሁሉ የመስጠት ህይወት ነው የሚሆነው። ስለዚህ እግዚአብሔር ይሰጣቸውና መስጠት፣ በተለይ ለሱ በኩራትን መስጠት የመጀመሪያ ናት። እቺ ኢያሪኮ የመጀመሪያው ውርስ ናት። የመጀመሪያውን ነገር ለእግዚአብሔር መተው፣ ትልቅ የሚሉትን ነገር፣ ዋና የሚሉትን ነገር መተው፣ የሚያጓጓ ነገር መተው። ኢያሪኮ በጣም የምታጓጓ ከተማ ነች። ጓጓሁ የሌለ ከአክዓብ ብር ያላት፣ ወርቅ ያላት፣ ካባ ያላት ምናምን በጣም ለስደተኛ የምታጓጓ የምንጓጓለትን ነገር ለእግዚአብሔር መተው። ይሄንን የሚማሩበት ነገር ነው። ስለዚህ በኩራትን ለእግዚአብሔር መተው፣ የሚጓጉለትን ነገር ለእግዚአብሔር መተው፣ መስጠት መማሪያ ከተማ ናት ይቺ። ስለዚህ እግዚአብሔር እንድትሰራ በፍጹም አልፈለገም። እና ሁሉ የምንወርሰው ነገር የኛ አይደለም። ለእግዚአብሔር የምንተውለት ነገር አለ፣ የምንሰጠው ነገር አለ፣ ያንተ ነው ብለን የምንቀድስለት ነገር አለ። እና በመውሰድ ብቻ አይደለም የምንወርሰው፣ ለእግዚአብሔር በመተውም ነው። በተውንለት ቁጥር የበለጠ በረከት እንወርሳለን። እና እግዚአብሔር ያንን ይፈልጋል። እንዳውም በነገስት ላይ ነው መሰለኝ ሲሰራ በበኩር ልጁና በታናሽ ልጁ ነው ኢያሪኮን የጨረሳት። ነህምያ ላይ ነው ነገስት ላይ እንደዛ ነው የጨረሳት። በመጨረሻ ምንድነው እንዴ ትሰራ እንጂ ብሎ የእግዚአብሔርን ትእዛዝ ንቆ ሲሰራ እንደዛ ሆነበት ይላል መጽሐፍ ቅዱስ። ስለዚህ የምንወርሰውን ሁሉ ለራሳችን አይደለም፣ ለጌታ የምንወርሰው አለ፣ ምንተውለት ነገር አለ። መለማመድ አለብን የሰጠንን መስጠት ለእግዚአብሔር። እንደገና ደግሞ ቅድም እንዳልነው በጣም ብዙ ማስታወሻ አለ። ከመሰራቷ ይልቅ መፍረሷ ሊጠቅም ይችላል ህዝብ። ይሄም ታሳቢ ማድረግ ያስፈልጋል። እንደዛ ብንረዳው። ምዕራፍ 1 እንደምታውቁት የእግዚአብሔር ንግግር ነው። ብዙ ጊዜ ሪቫይዝ አድርገነዋል።
የእግዚአብሔር ንግግር ያሉበትን ሁኔታ ካሉበት ሁኔታ ማውጣት ወይም ያሉበትን ሁኔታ መንገር፣ ከዛ በኋላ ደግሞ ርስቱን ማሳየት እና ማጓጓት እነሱን ርስቱ እንዴት እንደሚወረስ እየተረገጠ እንደሚወረስ መንገር፣ ከዛ በኋላ ደግሞ ዋናው ነገር እግዚአብሔርን ማቆየት እንደሆነ እግዚአብሔር የሚቆይበት ነገር ደግሞ በቃሉ እንደሆነ ቃሉን ደግሞ ለመከተል ደግሞ ዋናው ነገር ማሰላሰል፣ ማሰብ፣ ማውጣት፣ ማውረድ ከቃሉ ጋር ጊዜ ማሳለፍ እንደሆነ ይሄንን ጭብጥ የውርስ ዋና ነገሮች የተናገረበት ክፍል ነው ምዕራፍ 1። ከዛ በኋላ ውርሱ ዝግጅት እንደሚፈልግ የዝግጅቱ መጠን ደግሞ በእኛ እንደሚወሰን እነሱ 3 ቀን አሉ። እግዚአብሔር ትሻገራላችሁ ብቻ ነበር ያለው። ከዛ በኋላ ደግሞ አይተን ነበር የመውረስ ህይወትና የመቀመጥ ህይወት ብለን አድቬንቸር ያለበት ውጊያ ያለበት ጦርነት ያለበት ያኛው ግን ብሎ መሽከርከር ብቻ እንደሆነ ሩቲን ህይወት እንደሆነ አንስተን ተነጋግረን ነበር። ምዕራፍ 2 የስለላ ህይወት ነው። የስለላ ህይወትን በተመለከተ ለምንድን ነው የምንሰልለው ብለን ነበር። የምንሰልለው ለእግዚአብሔር የጦርነት ስትራቴጂ ለማገዝ አይደለም። የምንሰልለው ግን እግዚአብሔር ምን እንደሰራ ለማወቅ፣ ከተማዎቹ ከመፍረሳቸው በፊት ደግሞ እግዚአብሔር ምን አይነት ስትሮንግሆልድ እንደሚያወርሰን እንድናውቅ እነዚህን 2 ነገሮች እንደሆነ ተመልክተን ነበር። ከዛ ስለ ጋለሞታይቱ ረዓብ ነው ያጠናነው። እሷ ለመዳን ቢትራያል አደረገች፣ መዳኗን አከበረችው፣ ሰገነት ላይ አወጣችው፣ ደበቀችው፣ ህይወቷን ከፈለችለት። ከዛ በኋላ ይሄ መዳን እሷን ብቻ ሳይሆን ቤተሰቧን ሁሉ የሚያጠቃል የቤቷን ልክ ሙሉ የቤቷ የቻለውን ያህል ማዳን እንድትችል እንደተፈቀደላትና ይሄ አዲስ ኪዳን ምሳሌ እንደሆነ እግዚአብሔር ማይድን ሰው እንደሚያድን ከዛ በኋላ መጥቶ ቤቱን ሁሉ እንደሚያድን ተመልክተን ነበረ። ከዛ በኋላ ስለ ሰላዮቹ ተመልክተን ነበር። መልእክት ያላቸው የመዳን መልእክት ያላቸው ሰዎች ይሳደዳሉ ብለን ጠላት እንዳሳደዳቸው አይተን በምዕራፍ 2 ላይ እነዚህን ዋና ዋና ሐሳቦች ተመልክተን ነበር። ምዕራፍ 3 የመሻገር ጉዞ መጀመሪያ ነው እና እዛ ውስጥ እግዚአብሔርን መቀደስ ከሁሉ በፊት መቀደስ እንደሚያስፈልግ ተመልክተን ነበረ። በእግዚአብሔር መጥቶ ለኢያሱ አከብርሃለሁ አለው። ኢያሱ ግን መጥቶ እግዚአብሔር ሊያከብረኝ ነው ብሎ አልነገራቸው። እግዚአብሔር እንደምትወርሱ ሊያረጋግጥላችሁ ይላቸዋል እና ራሱን ግሎሪፋይ ሳያደርግ እግዚአብሔርን ግሎሪፋይ ሳያደርግ እንመለከተዋለን። ከዛ እግዚአብሔርን እያዩ መሄድ፣ ርቀት ጠብቆ መሄድ፣ ለእግዚአብሔር ክብር መስጠት፣ እነዚህ ነገሮች ወሳኝ እንደሆኑ በምዕራፍ 3 ተምረናል። ምዕራፍ 4 ላይ ያጠናነው ነገር እግዚአብሔር ምን ይፈልጋል ከመሻገራችን ውስጥ ብለን ድንጋይ የማይለወጥ የምናስታውሰው ነገር እንደ ሐውልት የሚቆም ነገር ይዘን እንድንወጣ ይፈልጋል አለን። ጦረኞች ሆነን እንድንወጣ ይፈልጋል አለን። እግዚአብሔር ለልጆቻችን ለጠላታችን ሰፈር ሁሉ የሚነገር ነገር ይፈልጋል ሊያደርግ ይፈልጋል ብለን እነዚህን ሐሳቦች ተነጋግረን ነበረ። ምዕራፍ 4 ላይ ከተአምራትም በኋላ ቅድስና ያስፈልጋል። ኖርማል ብለን ያቆየነው ኖርማል ብለን ያስቀመጥነው ነገር ሸለፈት ናቹራል ነገር እግዚአብሔር ግን ሸክም የሆነበትን ነገር እግዚአብሔር እንዲህ ያለውን ነገር መቁረጥና ቅድስናችንን ከፍ ወዳለ ቦታ ማሸጋገር ይፈልጋል ብለን ተነጋግረን ነበር። ከዚህ ቅድስና በኋላ እግዚአብሔር ወደ ፋሲካችን ያደርሰናል። ወደ መጀመሪያው እንትን ወዳልነው ነገር ምንድነው ስሙ? ቃል ኪዳናችን እግዚአብሔር ጋር የተቀባባነው ቃል ኪዳን ጋር ወደ አዳነን ነገር ጋር እግዚአብሔር ያመጣናል ብለን ተነጋግረን ነበረ በምዕራፍ 4 ላይ። ይሄ ቅድስና ደግሞ ለፐብሊኩ ለምእመኑ ብቻ ሳይሆን ለአገልጋዩም እንደሆነ እግዚአብሔር ጫማውን አውልቆ ሲሰግድለት ጫማህን ደግሞ አውልቅ ሞር ሬቨረንድ እንደፈለገ ተመልክተን ነበረ በምዕራፍ 4 ላይ ማለት ነው። ከዛ በኋላ ነው በምዕራፍ 5 ላይ ይሄንን ተመልክተን ነበረ።
በምዕራፍ 6 ላይ በጣም በጊዜ ወስደን ያጠናነው ክፍል ነው። የኢያሪኮን ጉዳይ ነው ያጠናነው። እዛ ላይ በመጀመሪያ ደረጃ እግዚአብሔር የሚያየውን በእምነት ማየት የሚል ነገር ተነጋግረን ነበረ። እግዚአብሔር እንዳቀለጣቸው በእምነት ማየት የሚለውን ሐሳብ ያ ለእምነት እርምጃችን ወሳኝ ነገር ነው ብለን ነበር። ከዛ እግዚአብሔር ምን ይጠቀማል ብለን ተነጋገርን። እኛን ይጠቀማል፣ ክህነታችንን ይጠቀማል፣ ኪዳናችንን ይጠቀማል፣ ጩኸታችንን ይጠቀማል፣ ዝምታችንን ይጠቀማል ብለን ተነጋግረን ነበር እና እግዚአብሔር ሁሉንም 7 ያደርገዋል። ፐርፌክት የእኛን ትንሽ እርምጃ በፐርፌክሽን ይደመድመዋል ብለን ተነጋግረን ነበር እና ብዙ ነገር የዝምታ ጊዜ ነው፣ ጥቂት ነው የመናገር ጊዜ፣ መጮህ ጊዜ ብለን እነዚህን ሐሳቦች አንስተን ተነጋግረን ነበረ። ከዛ በኋላ እግዚአብሔር አሳልፎ ሲሰጠን ደግሞ ኪዳኑን መጠበቅ፣ ሐሳቡን ማድረግ፣ የገባነውን ቃል ኪዳን መፈጸም፣ እነዚህን ሐሳቦች ማድረግ አለብን ብለን እነዚህን ተነጋግረን ነበር በምዕራፍ 7 ላይ። ምዕራፍ 8 የጋይ ውጊያ ነው። አካን እንደበደለ አይተናል። ከይሁዳ ነገር ነው ብለን ሲሪየስሊ ተመልክተነው ነበር። ይህን ሐሳብ ማንም ይበድላል፣ አገልጋይ ምናምን ብለን የምንለው ነገር አይደለም። ማንም ሰው ሊሳሳት ይችላል ብለን ተነጋግረን ነበረ። ከዛ በኋላ ጋይ ትንሽ ሀገር ናት፣ ግን አሸነፈቻቸው። እግዚአብሔር ከኛ ጋር ካልሆነ ምንም ነን እኛ፣ ትል ነን፣ ማንም ያሸንፈናል ብለን ተነጋግረን ነበረ። ከዛ በኋላ በቀደመው ታሪካችን በቀደመው ድላችን መኖር የለብንም፣ እግዚአብሔርን ሁልጊዜ መፈለግ አለብን ብለን ከነሱ ሽንፈት ተምረን ነበረ። ከዛ በኋላ እንዲህ ያለ ነገር ሲያጋጥም ምንድን ነው የሚደረገው ስንል መዋረድ በእግዚአብሔር ፊት እግዚአብሔርን መፈለግ ነው። ናቹራል ሆነን በቃ እግዚአብሔርን መጀመሪያ ናቹራል ነገሩ እግዚአብሔርን መክሰስ ነው የሚሆነው። ከዛ በኋላ ደግሞ ግርታ በቃ ምን ሆናለሁ ብሎ ማሰብ ነው የሚሆነው። የሰው ልጅ ሲጨነቅ እንደዚህ ነው የሚሆነው። ከዛ ግን መለስ ብሎ የእግዚአብሔር ስምህም ሊጠፋ ነው፣ ለታላቁ ስም የምታደርገው ነገር ምንድን ነው ብሎ ቬሪ ናቹራል የሆነ ጸሎት ሲጸልይ እና እግዚአብሔር እንኳን ቶሎ አልመለሰለትም ብለናል። ቀኑን ሙሉ ነው የተደፋው እና ግን በኋላ ግን እግዚአብሔር አክሽን ነው የምፈልገው ተነስ አለና ቀድሳቸው አለ። ምን ማለቱ ነው? ህዝቡ በእኔ ተርም እንዲስማሙ አድርጋቸው ማለቱ ነው። ከዛ በኋላ መቀደስ ምን እንደሆነ ተማርን። ከዛ በኋላ በሱ ተርም ገቡለት። በሱ ተርም ለመግባት እንደጨከኑ በሱ ተርም ሲስማሙ ግን እግዚአብሔር መልሶ እንትን እንዳለ እንደተመለሰ ተመልክተን ነበር። ከዛ በኋላ ጨክነው እንዳደረጉ እንዳጠፉት ተመልክተናል። ከዛ አካብ ደግሞ ለምን እንዲሆነ ስንል የአቲቲዩድ ነገር ነው ብለን አጥንተን ነበር። አቲቲዩዱ የመዝረፍ ነው ብለን ነበር። በዝርፊያ መሀል ይላል ሰዎች ሲዋጉ። ስለዚህ ምን አለን? እግዚአብሔር ያዘዘንን ስራ በመስራት እንወጠር፣ ዝርፊያው ላይ አይናችን አይሁን። ሁሉ ሰው እግዚአብሔር ያዘዘውን ሲሰራ እሱ ዝርፊያ ላይ ነበር የሚያስበው፣ አቴንሽኑ ሌላ ነገር ላይ ነበር እና ከዚህ አይነት አቲቲዩድ መጠበቅ አለብን። ከዛ በኋላ አየሁት ተመኘሁት አለ። እግዚአብሔር ይህን ሁሉ መዋሸትና መደበቅ፣ እነዚህን ደግሞ የበለጠ እንደጠላቸው ሰረቁ፣ ዋሹ፣ ደበቁት ነው እግዚአብሔር። 3 ኃጢአት ነው የተናገረው እና ኃጢአት ስንሰራ እግዚአብሔር ከሰራ ነው ኃጢአት በላይ ለመደበቅ የምናደርገው ነገር ያሳዝነናል ብለን ነበር። ወደ ቤታችን ለሰው ማናሳየው ነገር አናስገባም፣ ያሳፍረን ነገር ብለን ተነጋግረን ነበር። ምክንያቱም ያጠፋናል ብለን። እርም ምንድን ነው ብለን፣ እርም ቆሻሻ ነገር አይደለም፣ ደስ የሚል የሚያጓጓ ነገር ነው ብለን ለእግዚአብሔር መሰጠት ያለበት እኛ የምንወስደው ነገር ሁሉ እርም ነው ብለን ተነጋግረን ነበር እና የእርም ዋጋው ከባድ ነው ብለን ተነጋግረን ነበረ። ይሄ በምዕራፍ 7 ላይ የተነጋገርነው ነገር ነው። ምዕራፍ 8 ላይ እግዚአብሔር እንደ ድሮ ሲመለስ፣ በተርሙ ከመጣንለት እግዚአብሔር እንደ ድሮ ይመለሳል፣ እንደ ድሮ ይሆናል። ከዛ በኋላ ስትራቴጂ ሲያወጣ እንደ ድሮ ሲናገር፣ ልክ ድሮ ያለውን ነገር ነው የሚነግረው። አትፍራ፣ አይዞህ፣ እንደዚህ ነው የሚለው። እንደ ድሮ ቶኑ ምኑ ንግግሩ እንደ ድሮ ሲሆን እንመለከታለን። ከዛ በኋላ የድብቅ ጦር ስትራቴጂ ሌላ ሌቭል ላይ እንዳወጣቸው፣ ድብቅ ጦሮች ደግሞ ስትሮንግ እንደሆኑ፣ የማይተኙ ሌሊት የሚሄዱ አይነት ሰዎች እንደሆኑ በምዕራፍ 8 ላይ ተምረናል። ከዛ በኋላ እግዚአብሔር በእጃችን ያለውን ነገር እንደሚጠቀም፣ ጦርህን ዘርጋ አለው። አንድ ትራንስፎርምድ ሆነ። ሁሌ የያዘውን ነገር እግዚአብሔር ሲገባበት ልዩ ነገር እንደሚሆን፣ እግዚአብሔር ያንን እንደሚሰራ
በእጃችን ያለው ምንድነው ብለን ብዙ ዲስከሽን አድርገናል። እዛ ላይ በምዕራፍ 8 ላይ ይሄንን ነው የተማርነው። ምዕራፍ 9 ላይ ይቅርታ ምዕራፍ 8 ላይ አንድ ሌላ ነገር ደግሞ ዲስከስ ያደረግነው ከዛ በኋላ ኢሚዲየትሊ ከዚህ ስህተት በኋላ ወደ እግዚአብሔር ኪዳን ሲመጡ እናያቸዋለን። ኪዳን ሲያድሱ ገሪዛን ተራራ ላይ እንደዚህ ተራራ ላይ ሆነው በረከትና መርገሙን ዋናው መርገሙ ላይ እንዳተኮሩ፣ ምክንያቱም በረከቱ ይታወቃል፣ መርገሙ ግን ከሱ ስንል ላይ የሚመጣ ስለሆነ ሪማይንደር ያስፈልገናል ብለናል። ከዛ በሐውልት መሰዊያ እንደሰሩና መሰዊያው ካልተጠረበ ድንጋይ ነበረ። እግዚአብሔር ራሱ የሰራውን ነው የሚፈልገው፣ እኛ ከቀረጽ ነው ወደ አምላክነት ያድጋል ብለን በሰፊው ተወያይተንበታልና ወደ ቃሉ ሲመለሱ ያ ነው በመጨረሻ ወደ ቃሉ መመለስ እንዳለብን ተምረን ነበረ። ምዕራፍ 9 ላይ ዲሲት ሁለተኛውን የሰይጣን ተንኮል ነው የተመለከትነው። የጠላትን ተንኮል አንዱ ፓወርፉል ሆኖ መዋጋት ነው፣ ሁለተኛው ግን በኃጢአትም መጣል አለ፣ እንደገና ደግሞ ማሳሳት አለና ይሄ መንገድ በስሜት ሕዋሳቶቻችን የምንሄደው አይደለም፣ እግዚአብሔርን እያደመጥን የምንሄድበት መንገድ ነው ብለን የገባውን ሰዎችን አዩ፣ ተቀበሉ፣ ሰሟቸው ነው የሚለው እና የሚናገሩት ደግሞ መንፈሳዊ የሚመስል ነገር እንደሆነ ይሄ መንገድ ግን በእንትን የምንጓዘው መንገድ ነው ብለን ተነጋግረን ነበር። ይሄን በማድረግ ደግሞ የሚመጣውን ኮንሲኩዌንስ ተነጋገርን። ሁልጊዜ ተጣበቁባቸው፣ ማይለዩቸው ሆኑ። ምንም ቢገዙላቸው ሁሌ የሚያዩዋቸው፣ የሚያናድዷቸው፣ ስህተታቸውን የሚነግሯቸው ሰዎች ሆኑባቸው። እንደገና መውረስ የሚገባቸውን ትልቅ ከተማ ሳይወርሱ ቀሩ። ሮጠው ገስግሰው ሄዱ፣ ግን መውረስ አይችሉም፣ ምክንያቱም ቃል ገብተዋል። ግን በአንጻሩ እግዚአብሔር ደግሞ ለሰዎቹ እንደራራ፣ መዳን ለሚፈልግ ሰው የመዳኛ መንገድ እንደማያጣ እግዚአብሔር ተመልክተን ነበረ። ምክንያቱም በምዕራፍ 10 ላይ በእነሱ ምክንያት ችግር ሲመጣባቸው እናያለን። ጠላት በስህተታቸው በኩል ሲመጣባቸው እናያለን። ግን እግዚአብሔር ወደ ሌላ ስትራቴጂ ከፍ ሲያደርጋቸው አንድ ነገስታት ከመምታት ይልቅ 5-6 ነገስታት በአንዴ ወደ መምታት ህይወት ከፍ እንዳደረጋቸው ተምረን ነበር እና ገስግሶ ነው የደረሰላቸውና እነዚህ ኪዳን የሚያፈርሱ ሰዎች ጊዜ የላቸውም። ጠላት በአስቸኳይ የሚያጠቃቸው ናቸውና እኛ በእግዚአብሔር ቤት የቆየን ሰዎች ኪዳን አፍርሰው ለሚመጡት ድጋፍ መሆን አለብን፣ ምንገሰግስ መሆን አለብን፣ በሌሊትም ቢሆን በቀን ብለን እነዚህን ሀሳቦች ተነጋግረን ነበር። ከዛ በኋላ ጠላት ምንም ቢደነግጥ ምንም ቢሆን የኛ አቅም ትንሽ ነው ብለን ነበር። ዘመን ይተገድበናል፣ አቅማችን ትንሽ ነው፣ ሊሚቴሽን አለብን። እግዚአብሔር ግን ከዛ በላይ ነው። በረዶ አውርዶ ከሰማይ ይገላል፣ ቀኖቻችንን ይጨምራል፣ ፀሐይና ጨረቃን እንዳቆመላቸው ይጨምራል ብለን ተነጋግረን ነበር። እዚህ ሀሳብ ላይ አንድ የረሳሁት አሁን ትዝ ያለኝ ጠላት ሲደነግጥ ሲፈራ ነው ብዙ ሆኖ የሚመጣው ብለን ተምረን ነበር። ስለፈሩ ነው የሚለው፣ እኛ ግን ስለበረታ ነው የሚመስለን አንዳንዴ ብለን ይሄን ሀሳብ ተነጋግረን ነበር። ከዛ በኋላ ለምን ለመነ ኢያሱ ለምን ለመነ ብለን ተነጋግረን ነበር። ኢያሱ የለመነበት ምክንያትን አንስተን ነበር። ምክንያቱም አወቀ። አንደኛ በጣም በበቀል ተሞልቶ ነበር። ሁለተኛ ደግሞ ጠላት ወደ ምሽጉ ሊገባ እንደሆነ ገባው። በሶስተኛ ደረጃ ደግሞ እግዚአብሔር አሳልፎ እንደሰጣቸው ገባው። ስለዚህ ፀሐይንና ጨረቃን እንትን ብሎ አቁሙ ብሎ እንደለመነና እንደተዋጋ ተመልክተናል። እግዚአብሔር ደግሞ ለምን ይሄን አደረገ ስንል ቅርብ መሆኑን ሊያሳያቸው አብሯቸው እንደሆነ የለም ብለው ዳውት የሚያደርጉበት ጊዜ ነውና ቅርብ ነኝ ለማለት ነው። እግዚአብሔር እንደገና አምላክ ናቸው ብለው እንዳያስቡ ፀሐይና ጨረቃን እንደሚያዛቸው፣ ምክንያቱም ብዙ አህዛቦች አምላክ ነው ብለው ስለሚያስቧቸው በዛ ላይ ጌታ መሆኑንም ለማሳየት ፈልጎ ነው ብለን እነዚህን ሀሳቦች ተነጋግረን ነበረ በእነዚህ ክፍሎች ውስጥ። ከዛ በኋላ በምዕራፍ 11-12 በጣም ፈጣን ውጊያዎችን ነው የምናየው። በፍጥነት ምዕራፍ 11 በተለይ ምዕራፍ 11 ላይ ምዕራፍ 10 ፓርቱን እና ምዕራፍ 11ን እግዚአብሔር ለምን አፈጠናቸው እዚህ ጋር ስንል ለእግዚአብሔር እየተወረሱለት ስለሄዱ ነው። እነሱ ስለተወረሱለት እግዚአብሔር ከዛ ወዲህ መስጠት ማውረስ አላስቸገረውም እንጂ ድሮም ይሄን ማድረግ አያቅተውም ነበር ብለን ተነጋገርን። ሁለተኛ ደግሞ ዋናው የምድሪቱ ዋናው ገዢን መንፈስ የተመታ ይመስላል። ምክንያቱም የኢየሩሳሌም ንጉስ
ተመቶ ነበር። ስለዚህ ስሙዝ ሆነላቸው ብለን በምዕራፍ 11 ምዕራፍ 10 ፓርት ኦፍ ምዕራፍ 10 እና ምዕራፍ 11 ይህንን የተማርነው። ምዕራፍ 12 ላይ የነገስታት ሊስት ነው የምናየው። ለምንድን ነው ይሄ የተጻፈው ብለን መርምረን ነበር። እግዚአብሔር 31 ነገስታት በትንሽ ማይል ውስጥ ነበሩ። በፍጹም የማይወረስ ርስት ነው የሰጠን። ርስት የሰጣቸው መሆኑን እንዲያስታውሱ አለቆች፣ ስልጣናት፣ ኃያላት የያዙትን ነገር እግዚአብሔር ብቻ ሊያስለቅቀው የሚችለውን ነገር እንደወረስን፣ ተራ መሬት እንዳልወረስን፣ ተራ ነገር እንዳልወረስን፣ ሁሉም ነገስታት የሚረባረብበትን መሬት ነቅጦ እንደሰጠን እንድናቅ ነው ብለን ይህንን ሐሳብ በምዕራፍ 12 ላይ ተምረን ነበረ። ምዕራፍ 13 ላይ እግዚአብሔር መጥቶ ኢያሱን ሲናገረው ነው የምናየው። ከወረስክ ጎሽ ጎበዝ ምናምን አላለውም። ይህን ሁሉ ተዋግቶ ያልተወረሰ መሬት ቀረ፣ አረጀ አለው እና እግዚአብሔር በህይወታችን የምንኖርበት ርስት ይስጠን፣ ሳንሸመግል ሳናረጅ ብለን ይህን ሐሳብ አንስተን ተነጋግረን ነበር እና እግዚአብሔር ከወረስነው ይልቅ ያልወረስነው ያሳዝነዋል ብለን ይህንን ሐሳብ ተነጋግረን ነበረ። በምዕራፍ 13 ሜጀር ሐሳቡ ይሄ ነበር። ምዕራፍ 14 ላይ የካሌብን ርስት ተነጋግረን ነበር። ካሌብ ልቡ እምነቱን አይተን ነበር። የርስት ሰው እንደሆነ ተመልክተን ነበርና ምዕራፍ 14 ላይ እንደውም የአኔቅን ሰዎች ያኔ እስራኤልን ያንቀጠቀጡትን እንደመታ ተመልክተን ነበረ። ከዛ ምዕራፍ 15 ላይ የይሁዳን ርስት ነው የምንመለከተው። ከዛም በተጨማሪ ካሌብን እንደ ቤተሰብ እናየዋለን። እሱ ብቻ ሳይሆን ልጁ ውስጥ የርስት መንፈስ እንደገባ፣ እሷም ርስት ስጠኝ ውሃ ስጠኝ እንዳለ የውሃ ምንጭ ስጠኝ እንዳለችውና ይሄ ከአባት የሚጠየቅ ይሄ ነው የውሃ ምንጭና ርስት ነው ብለን ነበርና ትልቅ ነገር ነው የጠየቀችዋልን። ርስቷን ይዛ ርስቷን ደግሞ የሚያለመልምላት ነገር ነው የፈለገችውና መንፈስ ቅዱስ ነው ርስታችንን በውስጣችን የሚያለመልመው የሚያስታውሰን የርስታችን መያዣ እሱ ነው ብለን ከመንፈስ ቅዱስ ጋር ያይዘን ሁሉ ተነጋግረንበት ነበር። ምዕራፍ 15 ከዛ በኋላ የይሁዳን ርስት በዝርዝር ተነጋግረን ነበር። ርስታቸው አንደኛ ነገር በዕጣ ነው የሚመደበው አለን። ሁለተኛ ነገር በብዛት ነው የሚመደበው አለን። ብዛት እግዚአብሔር የሰጠን ፖቴንሻል ነው አለን። ያ ፖቴንሻል ሰዎችም ያዩታል፣ እግዚአብሔርም ያውቀዋል። ዕጣው ደግሞ ከእግዚአብሔር የተመደበልን ነገር ነው ብለን ተነጋግረን ነበር እና የይሁዳን ዘር አይተነው ነበር። በጣም ሊጠፋ የሚገባውን ዘር እግዚአብሔር ሰፊ አድርጎት አብዝቶት ከኛነት ጋር እያያዝም ብለናል። ይሄ ፖቴንሻላችን እሱን ለማስረዳት የይሁዳን ዘር በዝርዝር ተመልክተነው ነበር። ከዛ በኋላ የይሁዳን ርስት በጥልቀት ተመልክተን ነበር። መጀመሪያ ያልነው ዝም ብሎ ከተማ ዝም ብሎ መንደር ነው የሚመስለው፣ ግን ርስቱን በዘዳግም ሄደን አይተነው በጣም በቃ ቆንጆ እንደሆነ አየነውና የወረሰ ብቻ ነው የሚያውቀው ይሄንን ነገር ምን አይነት ርስት እንደወረሰ ብለን ተነጋገርን። ከዛ በኋላ ከተሞቹን አየናቸው። የተመሸጉ ከተሞች ነበሩ አልናቸውና ጠላት መልሶ የሚታገለን ስለሆነ ተመሽገን መያዝ አለብን የወረስነውን ነገር ብለን ተነጋገርን። እንደገና ደግሞ ፍጹም ርስት እንዳልሆነም ያሳያል። ውጊያ ያለበት ርስት ነው፣ ፍጹም ረፍት ያለበት አይደለም። ኢያሱ አላሳረፋቸውም ብለን እነዚህን ሐሳቦች ከዛ በኋላ አንዳንዶቹን ከተሞች አንስተን የእግዚአብሔር ሐሳብ በእነዚህ ላይ ምን ነበር ብለን እነሱን ተነጋገርና ከእግዚአብሔር ሐሳብ አንጻር ርስታቸውን በምዕራፍ 15 ላይ ተነጋግረን ነበር። 16 17 አካባቢ የዮሴፍ ርስትን ነው የተማርነው። የበኩር ርስት በሚል ሐሳብ ነው የተማርነውና ደብል ፖርሽን ምናምን አለው። በኩር ግን ከሁሉ የሚበልጠው የእግዚአብሔር መሆን፣ የእግዚአብሔር ልብ፣ የእግዚአብሔር ሐሳብ ያለበትና እኛ ደግሞ ለፍጥረቱ በኩራት ነን ብለን እግዚአብሔር ልቡና ሐሳቡ እኛ ላይ ነው ብለን ያንን ሐሳብ አንስተን በዝርዝር ተነጋግረን ነበር። ከዛ በኋላ የተወሰኑ ሰዎች አውጥተን ደግሞ ተነጋገርን። የተወሰኑ ሰዎችና የዮሴፍን ልጆች በአጠቃላይ አንስተናቸዋል። የማኪርን ልጆች ተነጋገርናቸው። የማኪር ልጆች የሚሰጣቸው የሚጠብቁ አይደሉም፣ ከዕጣው ጋር የሚጋፉ አይደሉም፣ ሄደው የሚወርሱ የውርስ መንፈስ ያለባቸው ተዋግተው የሚወርሱ ናቸው ብለን ስለነሱ ተነጋገር። የስልጳአድን ሴቶች ልጆች ደግሞ
ተነጋገርን። የጽልጳድ ሴቶች ልጆች ደግሞ ናቹራሊ መውረስ የማይችሉ ናቸው። ፕሪቨንት የሚያደርጋቸው ነገር አለ፣ ግን እሱም ፋይት ሲያደርጉ ሴትነታቸውን ፋይት ሲያደርጉ አየናቸው። ሲረሳባቸው ሲያስታውሱ አየናቸው። ከዛ በኋላ ደግሞ የለም ለእናንተ መውረስ እኛ እንጎላለን የሚል ተቃውሞ ሲመጣባቸው ግድ የለም የምንወደውን ሰው አናገባም ብለው ስለ ርስት ሲሉ ፍላጎታቸውን ሲተዉ ከወገኖቻችን ብቻ እናገባለን ወደ ሌላ አናይም ብለው ሲሉ እንመለከታቸዋለን። እና የዛን ሰውዬ አካብ የገደለውን ሰውዬን እንኳን የሱን ህይወት አንስተን ከነዚህ ሰዎች ጋር ወዳድረን እንዴት ለርስት ትልቅ ስፍራ ሊሰጥ እንደሚገባ ተምረን ነበር። በአንጻሩ የዮሴፍ ልጆች ደግሞ አይተን ነበረ። አልበቃንም ቦታ የሚሉ ፖቴንሻል እያላቸው ከኢያሱ ጋር የሚከራከሩ አይነት ሰዎች ነበሩ። ኢያሱ ሲያሳያቸው ፖቴንሻላቸውን እና የሚወርሱ የሚመነጥሩ ሰዎች ሲያደርጋቸው ሳይመነጥሩ መውረስ የሚፈልጉ አይነት ዝም ብሎ በምኞት መኖር የሚፈልጉ እንደሆኑ ተነጋግረን ነበረ። ከዛ ምዕራፍ 18 ደረስን። ምዕራፍ 18 ላይ በብዛት በቅርቡ ነው የተነጋገርነው፣ ብዙም አልቆይም እሱ ላይ። የመውረስን ሳይሆን አምልኮ ላይ አተኮሩ፣ ግን እግዚአብሔር እንዲወርሱ ይፈልግ ነበር እና እነዚህ ሰዎች ለምን አልወረሱም ብለን ተነጋግረን፣ ቸልተኝነት ነገሩ ያደክማል፣ እምነትና ትዕግስት የሚፈልግ ጉዞ ነው ብለን እነዚህን ሀሳቦች አንስተን ሁሉ ተነጋገር። ከዛ የኢያሱን እንደ ሊደር ምን ማድረግ ነበረበት፣ ፖቴንሻላቸውን ሲያሳያቸው፣ የቀራቸውን ነገር ሲያሳያቸው፣ መንገድ ሲያሳያቸው፣ ሰው ዴሊጌት ሲያደርግ እንመለከተዋለን። ከዛ እነዚህ ቀኖች ምን አይነት ናቸው፣ ያለመውረስ ቀኖች ምን አይነት ናቸው ብለን እኛን ዘላንነት የሚያስተምሩ፣ ለጠላት ጊዜ የሚሰጡ፣ እግዚአብሔርን የሚያሳሙ፣ ደግሞ ጊዜ የለንም ከሌለን ጊዜ ነው የምናጠፋው ብለን ኢያሱ የቆጨው እግዚአብሔር ስለተናገረው ነው ገብቶታል ብለን እነዚህን ሀሳቦች አንስተን ተነጋግረን ነበር። በኋላ ደግሞ የሚያስወርስ ሰው እነዛ የወጡትን ሰዎች አንስተን እግዚአብሔር መልካም አምላክ ነው፣ ፖቴንሻል ያላቸው ሰዎች ያስቀምጣል። ሰው ቢረሳውም የመውረስን ነገር እግዚአብሔር አይረሳውም፣ በቃ ይቅርባቸው ብሎ አይተወውም። ሁልጊዜ እግዚአብሔር ልብ ውስጥ ያለ ሰዎች ያስነሳል ብለን እነዛ ሰዎች ደግሞ ራሳቸውን አሳልፈው የሚሰጡ ከኮንፈርት ዞናቸው የሚወጡ ሊሆኑ እንደሚገባቸው ከፖቴንሻል በላይ ይሄ እንደሚያስፈልጋቸው አንስተን እግዚአብሔር እንደዚህ ያድርገን ብለን ለራሳችንም ተመኝተን ነበር። በመጨረሻ የቢንያምን ርስት አይተን ነው የጨረስነው ምዕራፍ 18ን እና እነዚህን ነገዶች ስናይ ምን ወረሱ ሳይሆን ምን ጎደለባቸው፣ ምንድን ነበር የሚያጡት ከሚለው አንጻር አይተን የቢንያም ልጆች የተሳለውን ስዕል ሊያጡት ነበረ። እግዚአብሔር በደንብ ነው ድንበሩን የሳለው፣ ያንን ሳያገኙ ሊቀሩ ነበር አለን። ከዛ ከተሞቹን አንስተን እስከ ኢየሩሳሌም ድረስ የታላቁ ንጉሥ ከተማ ናትና የተባለችው እግዚአብሔር ልቡ ያለባትን ነገር እንደቀላል ሊተው፣ እነ ኢያሪኮን እንደቀላል ሊተው፣ እነ ገባኦን ደም የፈሰሰባቸውን ላብ የፈሰሰባቸውን እንደቀላል ሊተው፣ እግዚአብሔር ያሳያቸውን ነገር እንደቀላል ሊለቁት ነበር ብለን እነዚህን ሀሳቦች ተነጋግረን ነበር። ባጭሩ ምዕራፍ 18 እስከ ምዕራፍ 18 ይሄን ይመስላል። ዛሬ ምዕራፍ 19ን ሌላም ስናረግ ሰዓታችን ሄደ መሰለኝ። አይ ዶንት ቲንክ ወን ከበድ ያለ ምዕራፍ በዛ ሀሳቤ ለማጥናት አሁን በዚች ደቂቃ ውስጥ መጨረስ አንችልም እና ሳንጀምረው ልንሄድ ነው ወይስ በሌላ አይነት አንድ ጥያቄ ጀምረው ይሻላል? ዘዳግም 33 እና ዘፍጥረት 49ን ስለ ያዕቆብ የመረቃቸውንና ሙሴ የመረቃቸውን በተለይ እዚህ ያሉትን ነገዶች ሁሉንም ከዛ አንጻር ማየት እንችላለን። ግን እዚህ የተዘረዘሩትን ነገዶች ከዚህ ምርቃት አንጻር እስቲ እነሱን አንብበን እንምጣ። ዘዳግም 33ን ዘፍጥረት 49ን እነዚህን ክፍሎች ከሱ አንጻር እንድናጠናቸው አስቤያለሁ። በጣም እኔ ተምሬበታለሁ። ከዛ አንጻር ሳሰላስላቸው እግዚአብሔር አስተምሮኛል። ስለዚህ ከዛ አንጻር
እናጠናቸዋለን። ዛሬ ጊዜ ትንሽ የወሰደብን ይሄ ክፍሎቹን ስንከፋፈል ነው።